በጧት ሰው ቤት ተመቶ ምግብ ይሰራል እንዴ? ሲላልሽ እንዴ ጉድፈላ ፓፒ ዛሬ ምን ሆነክ ነው? እንዴት ነው ሰው የምታናግረው አንተ? ተው በቃ ልጅ ስለሆነ እኮ ካልተፈረሙ እሷ እንደዚህ የምታናግረው ልጅ ስለሆነ ነው ያሽ ያ ሲቀጥል ደግሞ እንደዚህ በንቀት እንድታወራት አልፈልግም። ሰማኛ በስነ ስርዓት አክብራ ይኪያቱ ምን አልበት ከዚህ በኋላ ማሽ ራቋትኝ ዝም በል በቃ ትመልስልኝ እራሱ ወጣላል ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ? ለፋሚሊዎቻችን ዛሬ እንግዲህ እስኪ በፓፒ ቤት መጥቻለሁ። ቤቴ ልስጥሽ እስኪ ቅብርር ቤትበት ስም እንቀይራለን። በቃ ቃል ይሆናል ማለት ቃል ብሎግ አይደለም ብላክ ነው ብሎግ ነው የሚለው ፓፒ ብሎግ እኮ ነው የሚለው ፓፒ ብላክ በቃ ተሳስቼ አይደለም ፓፒዬ አይደለም እኮ እኔ እኮ በቃ ብቻ ተግባብተናል። ሰላም እንዴት ናችሁልን የኔና የፓፒ ፋሚሊዎች? እኛ በጣም ደህና ነን። እናንተም በያላችሁ በሰላማችሁ ይብዛልን። እንግዲህ ዛሬ በፓፒ ቤት ተገኝቻለሁ። ስትገኝ ግን ነገር ፍለጋለሽ። እኔ ከገና ከተኛሁበት ቀስቀሳኝ ቤት እየመጣሁ ነው ብላ እያስከሚመጣ ድረስ የሆነ አይዲያ አለኝ ፕራንክ እናድርገው አለች። ሲጀመር በባለፈው እኮ ባለፈው ፕራንክ አይዲያ አልከኝ። ምንድን ነው እሱ? አይዲያ ነው። ዛሬ አይዲያ ያሳይካለሁ። ኪያ የሚያስጨሳ አይዲያ እኮ ሽበት ነው የምናስበቀለው። ምን አሰብክ? ደህና የተኛሁት ልጅ እኮ ነው ቀስቀሳ ስታየው ይሄን ቪዲዮ ማለት ልሂድ ሰማ ይሄን ቪዲዮ ስታየው አንተ ራስህ ማለት ነው። እኔ የለሁበትም። እሺ እንዴ በጣም እየፈራሁ ነው። ጎጆ አስመስል አስቀምጠኝ ማለት ነው። ለምን ቆይ ያስፈራራል እንዴ? አንቺ ያስፈራራው ነው። አንቺ ስትወጪ እኮ እኔ ሰላሜን ነው የማጣው። አልገባሽም ነው? አይዞህ እኔ ታለውልሽ እኔ በጎን በቃ እንዴ ሹለታ አልሰማውም እንዴ? እስቲ እጅሽ ሰብሰብ ነገር ማንንም አልሰማም። በቃ አላዳምጥም። እንዳታስብ። ለማንኛውም ፋሚሊ እንግዲህ ትንሽና ጨሰው ሀሳብ አለኝ ምናምን ብላ እንጂ በጣም ባልፍታ ግን እኮ ማለት ነው ቁርስ ሰርተሽልኝ ቢሆን እኮ ነው ፓፒ። እኔ እኮ ቀን በቀን መጥቼ የምሰራው እኔ እንዴ ባይዘው ብትቀጥሩኝ ይሻላል። ቅጠሩኝ፣ የምር በወር አስቡልኝ፣ ቅጠሩኝ። ቁርስ፣ ምሳ፣ እራት በአንድ ድስት የሚያሰሩ የወንድሜ ሚስት አይደለሽ? ቅብርልን እንጂ የምንለው ሙያሽ ደግሞ ሙያ በአንድ ድስት ማለት 3 ምግብ ምሰራ ሰው ነኝ። ባይዘው ወይኔ በአንድ ድስት ነው ብለው ምን ልትል ነው? ባለፈው ሰራችሁ ምግብ ሽንት ሲያመላለስ ቆይቶ ገና መስዋዕት ያው ከዚህ በኋላ ማን እንደሚሰራልክ እናያለን። ኢንዶሚ መቀቀል ሙያ ነው እንዴ? ፋሚሊ ኢንዶሚ እኮ ነው መሰራል እንደነ ነገር። እሺ ከዚህ በኋላ ማለት ነው በህይወትህ ፈርደህ ነው ከዚህ በኋላ ማለት ነው። ከዚህ በኋላ ምግብ ስሪ ቃል እንኳን ነገር አልፈልግም እኮ በቃ ተሰቃየን እኮ አለቅም። በሰባራ ጥይታ ነው ምን ይሻላል እንዴ? እያማረርክ ነው። እሺ ከዚህ በኋላ ምግብ ቢባል እዚህ ቤት እንደውም አልመጣም ሁላ ከዛ ማን እንደሚሰራላችሁ እናያለን። እሱ ትመጫለሽ ወደሽ ዘን በግድ አይ ካልሽ ተይው ወንድሜ መቀማት ነው። ምን ታመጫለሽ? ምንም አታመጭም። እሱን እቀማሻለሁ። ከዛ በኋላ እያለቀቀሽ ትመጫለሽ። አቤት ፋሚሊ። በነገራችን ላይ ማስፈራሪያ ስትይዙ እኮ ደስ የሚል ነገር አለው። አልገባኝም ስትል አልገባኝም። ሻውን ነገር ከይዳ ነው የምርሽ አዛግናቸው ፋሚሊዎችንም። እሺ ንገሪ፣ ምንድነው እሱ ሀሳብሽ? ምን አሰብኩ መሰለክ ማለት ነው ዛሬ እኔ ታናንቀኛለህ እሱ ፊት። ወይኔ ገደልኝ። ታናንቀኛለህ እዛው ስር ቢከረከረ ይወጣ ማለት የባልፍታ አይዲያ ስላልሆነ ዛሬ ደግሞ በዚህ እሱ ማናንቀኛለህ ታናንቀኛለህ ማለት በቃ በጣም ትናገረኛለህ፣ በጣም ትጮህብኛለህ እሱ ፊት ማለት ነው። ምግብ አልደረሰም ምናምን ይላል። ለምን ትመጫለሽ እዚህ ቤት ምግብ ማሰሪ ከሆነ ምናምን የልጁ ስራ መስራት አልቻለም ባንቺ ምክንያት ምናምን ብቻ በጣም ትጮህብኛለህ። እንግዲህ ታየኝ እኮ ማርያም ሲመታኝ ታየኝ። እግዚአብሔር አይነካም። ባለፈው ልሽ ሆነ አይዲያ ሰርቼ እርግጥ ያደረገኝ እርግጥ ሞሉ ያበጠሱ እኔ ላይ ጨርሰው አይዞህ እንደምን ነው ባንተ ምክንያት ካሳለ ጁኪያ ሳሳው ይኸውልህ አለኩኝ አሳከ ጨረስክ እንዴ? ተው እንጂ ተው ብራዘር ተው ኪያ ተው። ያው ከዚህ በኋላ በቃ አይነካም። ግን ይሄን አይደንስ ይሄንን ፕራንክ በቃ ቃልዬ ከመታኝስ
አይመታም። እኔ ታለው አታስብ። እኔ ጋሻ መከታ ሆናለሁ። እሺ አንቺ ታሽቃብጫለሽ ነው አትንከው ምናምን ተው በቃ ተው መፍቱ ነው መናገር ይላል ማለት ቢመታም መታት ነው እንዴ እንዴ በቦክስ ወጥፎ ጥሎኝ መታ መብቱ ነው ሲኛ አይመታም አይነካም እውነት አይነካም እሺ አሁን ይሄን ስታንድ ያየዋል እኮ ሲገባ ቪዲዮ እንዳለ ኢማ በመጋረጃ እንጠብቀዋለን። አንተ ባልፍት አስበልተኛል ሳደብቅ አይቶት አስበልተኛል። እንዲህ በእንቅልፍ ልቤ ነው የምመጪው አንቺ ወጥቶ ትምጭልሽ እንዴ የጠዋት ሰው ሁሉ ነፃ ደንገጥ ብሎ ታንቆከደ እሱ አድሮ ነው የሚመጣው። እኔ ደግሞ 6 ሰዓት ምናምን ነው የምገባው ማታ ታውቂያለሽ። ስራ ጨርሼ ሱቅ አዘጋጅቼ ምናምን ነገር 6 ሰዓት ነው የምገባው። እሱማ ቃሉ ይገባኛል የስራ ሰው ወረኛ ሻሁን ኪያን ፕራንክ እናደርጋለን ዛሬ። የዛሬው ግን ይሳካል። የመረኝ ነው መሳካት አለበት። ይሄ ሙሉ ኃላፊነቱ አንተ ላይ ነው። አንተ ቤት ነው ከመጣው ዛሬ እንቅልፍ ልቤ ነው እየሰራ ያለው ይሄ ቪዲዮ ንቂ ወደ አንተ ወሃ በነገራችን ላይ ስንት ሰብስክራይብ 23 ሺህ ሊገባ ነው መሰለኝ። 23 ሺህ ፓፒል ሲገባ ነው። ያው መቤቴን ፋሚሊ እግዚአብሔርን በጣም ፍቅራችሁ እየተለገብኝ ነው የምላችሁ። ማርያም ባለፈው የሰራነው ቪዲዮ ደግሞ ታያለሽ ኮሜንት ማርያም በጣም ብዙ ሰዎች ኢንስታግራምም ላይ ኢሞም ላይ በጣም እየተደወለልኝ ነበር። ስልክ ደስታዋን መለሳችሁላት በጣም አስደስታችኋታል ምናምን እያላችሁ ነበር። ፋሚሊ በጣም ነው የምንወዳችሁ ምናከብራችሁ። ላይክ እንደዚህ በትንሽ ነገር እናንተን ማስደሰት ከቻለን በደንብ እናስደስታት ብዬ ደግሞ አሁን ፊት ለሰጣት ነው። ምን ይሻለኛል? አትሰማንም እኮ ቀበጥላት እኮ ትቀብጥብናለች እኮ ፋሚሊ ቪዲዮ ሲዘጋ ነው ብቻ እና ማራጃ ገበና እናውጣ። ለማንኛውም እሺ አሁን እንዴት ነው የምናደርገው? በቃ አሁን እየመጣ ነው። ሰዓት መምጫው ደርሷል። ለሁለት ሰዓት ሊሆን ነው መምጫው ሰዓት ደርሷል። ወይኔ ፓፒ 2 ሰዓት እኮ ስንት ስራ የሚሰራበት ሰዓት እኮ ነው። እኔ እኮ ቢያንስ 6 ሰዓት ነው መግባት ያለብኝ። 6 ሰዓት ገብቼ 6 ሰዓት ነው መውጣት። 12 ሰዓት እየሰራሁ እኔ አላሳዝናችሁም? ከሰው አሳዘንኩ እንዴ? ላሳዝናችሁ ካሳዘን በቃ ወስጄ አሳድግሃለሁ። ማደጎ ተበልተሻል ብራዘር። ማደጎ ልሄድ ነው። ቻው ቼልሲ። ባዶ ቤት ይበላሻል። ባዶ ቤት እንዳለፈኝ ነው የማውቀው፣ ግን ያው ወደ ጎን 12 በሚሉ ይስተካከል። ተው እኔ በደርግ ጊዜ የተወለድኩ ልጅ እዚህ አመጣችሁ ጩጬ ነው እያላችሁ ነክ ቀላ ሰብሳቢ የነበርኩ ልጅ እኮ ምን አድርግ ነው የምትሉኝ? እኔ ፖለቲካ ልጨምር ነው አንቺ ነካክተሽ ይኸውልሽ ያንን የተጋድሎን ታሪክ ታስታውሺ እኮ በቃ። ለማንኛውም እሺ ፋሚሊ እሺ ተነሽ ነዳውቂ በቃ ካሜራሽን ደብቅ ተስማምታል። ይሄ ባንተ ነው ሙሉ ኃላፊነቱ አንተ ላይ ነው ፓፒ፣ አንተ ላይ ነው። ልተኛ አናት ነው የሚል ፓፒ። ወይኔ ሆነ አስጣልከ ይሻላል ተኝቼ ከዛ ሲመጣ ምናምን ነገር እሱ ሲገባ በቃ እኔ ኧረ ቃልዬ ቁርስ አቅርቢ ልትደው ምናምን እንደመጣው ዛሬ እንደመጣ አያውቅም። እዚህ ላይ አሟሉኝ አትሞትም። እኔ ታለው ንቃ በቃ ንቃ። ካሜራ እንደብቅ እንግዲህ ፋሚሊዎች እንግዲህ ፋሚሊዎቻችን ካሜራችንን ሴት አድርገናል። ተነስ ያሊ ምን አድርገን ነው ይሄ በጣም ነው። ተነስ አይዲዮ ገብቷል። ካሜራዬን እንደብቅ ያለው እኔ እንዳንተ አይደለም። እሺ ስትለው ሲያምርብህ ሁሌ እንደዚህ እሺ በል። ገብቶ ኪያ እየመጣ ነው። ሰዓቱ እየደረሰ ነው። ስለዚህ አልጋ እንዳይነካው የሚባል ልጅ አሁን ሲመጣ ገና ቁጭ ልጅ መስሎሻል። የተራሽ እንዳይነካ የተባለ ልጅ እኮ ነው። ገና እንደመጣ እኮ በጩኸት ተቀሰቀሰዋለህ። ይሄ ሙሉ ነገር አንተ ላይ ነው። እኔ ምንም አይደለም። ሙሉ ነገሩ አንተ ላይ ነው የሚወድቀው። ለተማመንብህ ወንድሜ ነይ ብራዘር ሲስተር እንዴ ሊያዝክ እንዴ እንደዚህ ወደተሩ ራሱ አንገቴን እንቅልፍ ወደ ዋለ ምን አርጋው ተኛ ፓፒ እንዳተኛ ነገር ይላል። እስኪ መጠርስ ቁርስ ስሪ ሊልና እንትን ቁርስ ማትሰራታለሽ ክርስቲያን በግድሽ ከፈልክ ወስጄ ጋብዝካል። የውጭ ምግብ አልፈልግም። እኔ ውጭ ምግብ አልበላም እባክሽ። እኔ ቁርስ እሰራልሃለሁ። ምን እንደምትፈልግ እሰራለሁ። ሁሉም ነገር በድለላ ሆነ በቃ። እዚህ ቤት ምንድነው የተካሄደ ያለው? ኢፍትሃዊ የሆነ ስራ አሰራለሁ ተሰራ ነው። ለተማመን ከዚህ ሲመጣ ትወጪለታለሽ።
አንተ ሰውዬ ሚስትህን ያዘልኝ። በጣም ይዘራል። አኑሪኝ ወይ ላይ ደባል አኑሪኝ። እንዴት ነው ወጣት? ሚስትህን ያዘልኝ። ተነስና ስለማን ቁጭ ብለን ሰላም ብለሽ እንኳን ይያዙን አባት እንደነክሰ ቦክስ ሚስትህን ያዘልኝ። ምን አድርግ ነው የምትልኝ? እኔ እኮ እና ባልዬ ናፈቀኝ። በጠዋት አለምጣ እየናፈቀኝ እኮ ተነስ። በባልና ሚስት ማለት ትግባ። ሂጂ። ሲጀመር ጓዳ ነው የሚያምርሽ። ግቢ ምግብ ስሪ። ተነስ ፓፒ። እሺውን በባልና ሚስት ማለት ትግባ። ተዋት እባክህ። ምግብ ትስራ። አትጨማቅ። ተነስ ፓፒ። ኧረ በዚህ ምን አድርግ ነው የምትሉኝ? ቆይ ለእናንተ ሲባል መኪና ውስጥ ጀንተኛ እሷ እስካሁን ሰላም ስነሳ ቆይች። አንተም ደግሞ መተህ አንተ እያሳከኝ ነው ፓፒ። እዚህ እንትን እንዳልችላል ዛሬ እንዴት ነው ወጣት? ናፍቀኝ። እናትህ ራስ ፍቅር ነው እስቲ አትጩህ። ከማላችን ለምን ደግሞ አትወጣም? ተድባይ እንዴ ተነስ። በማርያም ዝም በይ። እንቅልፍ እኮ ከባድ ነገር እኮ ነው። ይከብዳል። እናቴ ትንሽ እንደልክ ዛሬ እንዴት ነው ወጣት? እባክሽ በሌሊት አላስተኛለኝ። አልተፈቀደ። ዘፈንሽ ነው ያወጣሽ። አትጩሁ። ተኛ ብታጭሁብኝ እዚህ። ኧረ ፓፒ ኦሆ አትጨማቅ። መኪና ውስጥ እናንተ መጣችሁ ተብሎ ይርታ አነቃለሁ። ሰምተኛለህ? ምረው ትጨማለህ። ስሚ እና እኔማ አንተ ፍቅሬው በጧት እንደ ወጣት ስለልሽ ወይ ሁሉ ያለሽ ታውቂያለሽ እኮ አየቀኔ ነኝ ሁሉ የሚመጣው ግን ሁሉ አለበሽ በልብ ዘፈኑ እዚህ ጋር እንደውም ለምን እንደዚህ ብታይኝ እንደ ሰሪልና ፖፒ ከመጀመሩ ነው እንደዚህ ምን ይሽጣፍጣል እኮ ሰራላችኋለሁ። እኔም እኮ በጧት ነው ከእንቅልፍ ተነስቶ ምግብ የሚች እርቦካል ቁጭ ብለሽ እዚህ ልትጀናጀኝ ቢሆን የመጣሽ ሂጂ ምግብ ስሪ። እንዴ አንተ ምንድን ነው ይራበኛል። ታዲያ ምን ላድርግ? እና እሷ ሞግዚት ናት እንዴ? ከመጣች ታርገች እንዴ ጉድ ጉድ ትበል እንዴ? ተጠፊ እንግዳ ጉዳጉድ ስርዓት ይኖር ጨማቅ ነጭ ማልጋ አይ ከያጣት ምናልባት ተርቦት ነው ዳት ስለሆነ አትደገፈኝሽ ዛሬ ለየተሽ በግራው ነው የተነሳው። ለምሳሌ ይወጣል። ወይ በእናታችሁ አጭጭቁኝ፣ ድምጻችሁን አልሰማም። ፓፒ ዛሬ እዚህ ጋር እኮ ስለሰምቼኝ እኮ ነው። እዛ ጋር ከሄድሽ ይኸውልሽ ምግቡን ትረሺዋለሽ። ምግብ ስሪ። በጠዋት ሰው ቤት ተመቶ ምግብ ይሰራል እንዴ? ሴት አይደለሽ እንዴ? ጉድ ፈላ። ፓፒ ዛሬ ምን ሆነክ ነው? ምንድን ነው ማለት ነው? ዛሬ በጣም ተለየህብኝ። እዚህ ቤት ዛሬ ጋር ተመጣጣት ተኛ እንትን ተኛ። እሷ ምግብ ትሰራ ተኝቶ ተነሳው ነው ወይስ ግን ያህል ትደን ይገባው ዝም ብሎ ግራ እየገባኝ ነው። እስከ ዛሬ ደስ ብለህ የማታውቀው ነገር ዛሬ ምን ሆነክ ነው? ደበርሽ? አዎ እናሱን ታየውና ለዚህ እሱ ስር ከመጣችሁ ለተለጠፈ እንቅልፍ ይወስዳታል። ምግብ ትስራ። አንተ እንዳልለጥፍ እዛ ስር ምን አባና አሁን ከፍተው ምንድን ነው እሱ ከፍታ ምራፍ እንደዚህ እንትሩት ኪዩቱ ምግብ ትስራ እኮ ነው። ምን ያላድዳል እንዴ? አንተ አስር ጊዜ ይጨጫል በቃ ሮቦት ነው የሚሰራልህ። ችግር የለውም እኮ እሰራለሁ። ብቻ አትበይ። ሂጂ ግቢ። ጓዳው ላይ አታውቂውም እንዴ? ሂጂ እንዲጥፍ ስትይ ሽን ቢሏለች ግቢ ነስር ዛሬ ምንድን ነው ለምስታይ ያደርከው? ተኛ። ታዲያ የደከመው ሰው ይተኛል እኮ ተኛ። እናቴ ምን ሲጋር መስለሽ ይወልካል። አይ ችግር የለውም። እኔ እዚህ ጋር ስለሰምቼኝ
አስተያየቱ ራሱ ያስፈራል። ፓፒ ዛሬ ሆኖ ነክና ምንድን ነው እሱ የምትለው? ምግብ ትስራ እኮ ነው ያልኩህ። ስራ የለም እንዴ? ኪያብ እንዴ አይ ችግር ምን ይሰራል ፓፒ እንደዚህ ትላትበል። አይ ከፈኝ ከንክፍ ተነሳ ምን ከፈኝ ስራ አንተ ጭጫ ትበልብኝ እንዴ እንዳል ይሄ እንዴት ነው የሚያደርገው ዛሬ? ምግብ ፓፒ ዛሬ ደህና ነህ? እህል ባልጠፋበት ቤት ውሃ አልጠጣም። ቀጣል ምንድን ነው የምትለኝ? እየቀበጥክ ነው መብሬን እየቀበጥክ ነው እኮ በለያልኩኝ። ሲጀመር ሞግዚት አይደለች መታዜ ለአንተ ወጥ እንትን የምታማስል ሰማኸኝ አይደል? ሰማኸኝ። ሲቀጥል ደግሞ እንደዚህ በንቀት እንድታወራት አልፈልግም። ሰማኸኝ? በስነ ስርዓት አክብረህ ኪያቱ ምን አልባት መቼ ናቋት? ዝም በል በቃ ትመልስልኝ። እኔ ራሱ እንዳትመልስልኝ አንተ ዝም ስለህ እየባሰብህ ነው እንደምትሄደው። ይሄ ምን አይነት ነው ያለው ጭምላቃ ነው? እናታችሁ ያን ስልክ ነው እሺ። ቢያንስ እዛች ሙያ እንኳን የለሽ ኮን ይሰራልሽ። ከዚህ በኋላ አንድ ነገር ብትላት ማለት ነው አጠናግራለሁ። እስኪ ሰምተኛል አይደል? ካፋ አንድ ነገር ሲወጣ ብሰማ ሰምተኛል። ያ ችግር የለውም አተነፋፍስብኝ እዚህ ላይ ችግር የለውም። ምን ያለው ጨምላቃ ነው በእናታችሁ። አንተ ደግሞ ነው አትነጅሰኝ ነግሬሃለሁ። ችግር የለውም። አይ ችግር የለውም። ችግር የለውም። ደክሞኝ ትናገርኛለህ። ሻይ ነው ወለባለች ይዘህ ኪያ ቶ ችግር የለውም። ችግር የለውም። ይወጣላል ቆይ ቶ ኪያ ኪያ በቃ ምንድን ነው ኪያ እኮ ኪያ ቆይ ኪያ እሺ ቆይ እንዴት ነው የምትጨማለቀው አንተ? እሺ ልብላ በቃ ቢያንስ ምንድን ነው ጉድ አበደ ኪያ ችግር የለውም። ለወጥ አልታደልም። ያው እሺ ቶ በቃ ለኔ ኪያ ችግር የኔ ምንም አይመስለኝም። እንዴት ነው ሰው የምታናግረው አንተ? ቶ በቃ ልጅ ስለሆነ እኮ ካልጠፋኝ እሷ እንደዚህ የምታናግረው ልጅ ስለሆነ ነው ኪያ። እሺ ንቀት ነው። እሺ በቃ ቢያንስ ይሄን እንኳን ልብላ። አፈር ብላ አትበላ። እሺ ኪያ በቃ ቶ እሺ ይብላ በቃ ቶ በቃ ርቦት ነው የሚሆነው። በቃ አባቱ ነው የሚያጨው ርቦት ነው የሚሆነው። ከመቼ ጀምሮ ነው እንደዚህ መጨባለቅ? እሺ አንተ አትነፋፍስብኝ። ምን አድርገህ ነው የምትለኝ? ዛሬ ቀን ማርያም። እሺ ቆይ አንድ ጥያቄ ልጠይቅህ። አትጠይቀኝ እኮ እሺ ኪያ በቃ ቶ በማርያም ምን ያደርግልሃል? ቶ በቃ እኛ ልወጥ አልታደልም ነው በቃ ወጥ መስራት ትችያለሽ አንተ ኪያ በማርያም ቶ በቃ ስለተናደደ እኮ ስለተናደደ በቃ ቶ ርቦት ነው የሚሆነው። በቃ ችግር የለውም። እኔ ስርዓት ላስይዘው። አንቺ ይኸውልሽ ደጅ ሆኚና ከፈለሽ ወጡን ቀስ ብለሽ ስሪ፣ ከፈለሽ አትስሪ፣ እንደፈለግሽ አንቺ ደስ እንዳለሽ። ቁርቦት ነው በቃ ቶ አፍሪካ ከፈለገ ሰው ቀየና ኪያ በቃ እሺ በቃ አታግረምረው። ፊት ለፊት ደግሞ ይሄም ደርቋል። እስኪ ወጥ ሰሪ ወጥ አቀይ እንዴ እኔ ግራ የገባኝ ነው ፓፒ። ይሄም ደርቋል። ይሄም ያው ወይ እንከቀስ እንዴት ያስከባ ቀማሰው ሙድ ያስከባ ከማሽ እንጂ ደርቋል እኮ ፓፒ እኮ አልሰራም አላልኩም። እኮ ታዲያ ከእሱ ጋር ምንድን ነው የማታገለሽ? ይዝና ስሪ አንተ አገኘው አበላም ሲጀመር ከመጀመሩ እንደዚህ እንትን ምናምን የምትለው እንደውም ቁርስም የለም። አርፈህ እሱን ትበላለህ።
ስልኬን ስጡኝ ይላልሽ እኔ ፍቅረኛ ያልጠራጥም የምን አባ ፍቅረኛ ነው በቃ ቶ ዛሬ ሆን ብሎ የተነሳው ከእንቅልፉ ቶ በቃ ደግሞ ምንድነው ተው መጥኝናት የይፋል ተጨማለቀ እኮ ገባኝ የኔ ፍቅረኛ ባይገርም ማለት ነው ያተሩት ሰራ አልገባህም ወይ አተር ያሳራ ቪዲዮ ድሮ ተስደረድኝ ሰዎች ነው yes ዛሬ አገኘሁ ያተሩት ሰራልሽ በዚህ ቢስኪ አንተ እንዳልጠብቅ አተር እንደዚህ ነው አትበይም ብራዘር የኔ መከታ የኔ ጋሻ ባል የኔ ጋሻ ወንድም ይጉረሽ የኔ መከታ ለቀልድ እንኳን ለቀልድ እንደዚህ ነገር ራሷን ያለች ይባላል እንደዚህ ነው ቀልድ አይመለከተኝም ራሷን ያለችው ባቴ በቃ ታዝዤ ብላ እኔ ነኝ ያልኩት እውነት እኔ ነኝ ያልኩት አባቴ እኔ ነኝ ያልኩት እንደዚህ አትነኝ ማብላት ነበር ውይ ይቀጥል ጉረሽ ማጉረስ አረ ይቀጥል ነው አሁን ያናደደኝ ነው አሁን ያናደደኝ ወይኔ እሺ ተነዶል አልፈልግም እሺ አሰሪልን ምግብ እሰራላችሁ እርቦኛል እሺ እርቦኛል እሱ ምን ርቦታል እኮ ይዘው ፍቅርሽ ጠንቶብን ነው እንዲህ የሚሆነው እኮ እሰራላችኋለሁ አባቴ ብቻ ፕራንክ ነው ቪዲዮ ከፍተን ነው ሻንታ አትረጋጋም እንዴ ካሜራ ይዤ ልንጣ እንዲማ ስሜት ያትሁን የኔ ባል የኔ መከታ የኔ ጋሻ ባል ጋሼ መከታዬ ጋሻው ሚልስ የሚቀየርልኝ ከዚህ በኋላ ወይ ደግሞ ስትናደድ ሲያምርብክ አረ ከዚህ በኋላ እናድድካለሁ ታይ የኔ አይዲያ ሲሆን ግን ምን ያህል እንደሚያናድድ የባርቶኮ የባቢ ስለሆነ የፓፒ ስለሆነ እኮ የኔ አይዲያ እንደዚህ ነው የሚያስጨልል ገባክ አየክ አረ የሚበላ ወገን በዳቦ ሚበላ እንደዚህ ማተናደድ እንደዚህ እንዲሰማ ካልፈልግ እሺ ይኸውልህ ቤተሰቦችን ጃው በላቸው እሺ በደንብ ቻው በላቸው ዛሬ ዲማ ማለት ነው ስማ እኔ ቤት ይኸውልህ ቪዲዮ አልተፖስተም አልተለቀቀም ብላ ማለት ነው ቆየ ኦዲየንሶች ይረሱሃል ብላ ቪዲዮ ከፍታ መጣች ማለት አይገርምም ሻንማ በደንብ ሰላም ብላችሁ በዚሁ አጋጣሚ ደግሞ እንድታስብልኝ ፈልገው ተይዣለሁ ቃል ፕራንክ አርገሽኛል ከዚህ በኋላ ፕራንክ አላረግሽም ይቅርታ አርጊልኝ የኔ ፍቅር የኔ ማር በል አንድ ቃል ብትሰጥ ትደግማለህ እንቅልፍ አተኛት ዛሬ አተኛም በእንቅልፍ ላይ ፈርደክ እዚህ ያሳዝነኝ ነው እንግዲህ ፈላ በርታ የኔ ውድ የኔ ጣፋጭ የኔ ጠንበለል የኔ ጠንበለል አየምር ግን አይመቻችሁ ማርያምን ይመቻችሁ ደክሞኛል ምንም አይደለም እንደዚህ ነው ፕራንክ ነበር የሚያሰብልህ እንደዛ ዝርር ብለህ ስትተኛ ወስደን እዛ ገና ውስጥ ጀምረ ነበር አሰብነው ግን እኔ ደግሞ እንደዚህ ነው የክፋት ስራ ባሌል ያላደርግ እኔ ያላደርግ እንደማታረግ ያውቃለሁ ከሰይጣን አሳስቶሽ እንኳን እንደማታረግ ጠንቅቄ ነው ማለት ችግር የለም እሱ በስባም ቲቪ ያራው አረ እዚህ ጋር ልክፍት ችግር የለም በስማም ስትል ይበራልኝ ላሳይሽ ተመልካቾች ላሳያችሁ በስማም ስል ካሜራው ይጠፋል ያጠፋል እንደዚህ አይነት ልክፍት የሆነ ሐሳባችሁን ታቆማላችሁ በጧት ችግር የለም ተገኝቻለሁ በማን እንደሚመለስ ታዲያ በእንቅልፍ ሁለት ነገር አለ ይልሽ በህይወትሽ ውስጥ ማድረግ ያለብሽ ማለት ደግሞ ማሳካት ያለብሽ ነገሮች ይልሽ ማሳካት ምክር ይጀምራል እናተኛ በቃ እንቅልፍ እንደመጣ ገብቶኛል ምክር አይደለም ማለት የሰው ልጅ ሁላችሁ ማድረግ ያለበት ሶስት ነገሮች መካከል አንደኛው እንቅልፍ መተኛት አለበት ሁለተኛው ደግሞ እንቅልፍ መተኛት ሶስተኛው ደግሞ እንቅልፍ መተኛት አለበት ገብተሻል አይደል በጧት እየመጣሽ እኔን አታርቂ እሱ ሳይገባ እየመጣሽ የለበት ካው ያጡኝብኝ አሁን ወለት እየተናገረኝ ነው አንተ ደግሞ እንደዚህ እንዳትላት የኔ ሚስት ናት እኮ መታን እንደፈለገች ማድረግ ሙሉ መብት አላት እሺ እናት ደስ ብለሽ ሰዓት መጥተሽ እንደፈለግሽ መሆን ትችያለሽ አሁን ግን አባቴ ስማኝ ተገኝቻለሁ በል እሺ አይደለም ተገኝቻ አመንኩኝ እኮ እሺ ደግሞ ጨርሰናል ፓፒ ልትገባ ነው 5 ከገባህ ብዬ ቃል ገብቼልታለሁ ቃል የገባሁለትን ነገር እንዳደረግለት ወደ ፋሚሊዎች እዚህ ጋር 25000 አስገቡት
ለማንኛውም ፋሚሊ ከካሜራ ጀርባ ከስታንድ ላይ አስወርደው ቢያስይዙኝም ያው ፍቅራቸውን ሊቀጩ ነው። መልካም ጊዜ ይሆንላችሁ። ዳቦ ብላ ቻው ቻው።